ሰላም ሰላም፣ እንዴት ናችሁ? ወደ ኪችን ቤተሰቦች እንዴት ናችሁ? ዛሬ የምንሰራው አርስቶ ነው። በቅድሚያ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ወደ አሰራሩ እንሄድ። በቅድሚያ የፈረንጅ ዶሮ የአበሻ ዶሮ ስለሚያንስ ያው የፈረንጅ ዶሮ የምንጠቀመው በደንብ አጥበን በአቼቶ መሆን አለበት። ሲታጠብ ለአቼቶ ቢያንስ ለ30 ደቂቃ መዘብዘፍ አለበት። ውስጡ ያለው እንዲወጣ አቼቶ፣ ሎሚና ጨው ግዴታ ነው። ከዛ በመቀጠል ዝንጅብል እናደርጋለን፣ የተፈቀፈቀ ወይም የተፈጨ። ከዛ ነጭ ሽንኩርት፣ ሎሚ ውስጡ በደንብ እንዲመዘምዘውና ምንም አይነት በቃ አሪፍ እንዲሆን ሎሚ አስፈላጊ ነው ግዴታ። ሎሚ ግማሽ ሎሚ በቂ ነው። ይሄ እኔ አሁን በፎረን ነው የምከተው፣ ግን ምን ስለ ጨው እናደርጋለን። ከዛ ኩርኩም ምንድነው እርድ። ከዛ ይሄ አረቢክ ባህራት ነው። ከዛ 2 ማንኪያ እናደርጋለን። ከዛ ፐርስሊ፣ ከዛ በርበሬ፣ ከዛ አንድ ላይ እንቀላቅለዋለን። ከዛ ውስጡን በደንብ መቀባት አለብን። የቅመሙን ጣዕምና ሽታ እንዲወስድ በቃ ቆዳውን እየገለጥን ውስጡን ካልተቀባ በቃ አይጣፍጥም። ውስጡ ስጋው ላይ የሚደርሰው ውስጥ ከገባ ነው። በቃ በቆዳ ውስጥ እያደረግን ወደ እግሩም ወደ ደረቱም በደንብ አድርገን መቀባት ያስፈልጋል። በደንብ ወደ እግሩም እንዲገባ በደንብ አድርገን ይሄ የአረቢክ እንትኑ ፓውደሩ ከሌላችሁ ከሙን ስላለ ከሙን ፈጭታችሁ ማድረግ ትችላላችሁ። እዚህኛው ውስጥ አሁን ባህራት ውስጥ ብዙ 7 ቅመም የሚባል ነው በእነሱ። የበለጠ አሪፍ የሚያደርገው የ7 ቅመሙ ነው፣ የአረቢክ ቅመሙ ማለት ነው። ያገላበጥን በጀርባ ቆዳ ውስጥ በቃ መግባት አለበት ግዴታ። ውስጡን እንዳለ ቆዳ የተባለ ክፍተት ካገኛችሁ እንዳለ ካልገባ በቃ አይጣፍጥም ማለት ይቻላል። ቅመሙ እንዲዳረስ ውስጡ ማድረግ አለብን። ከዛ እኔ የማደርገው ሮል እንዲያረግ ፎረን ውስጥ ሽንኩርቱም የሚጠቅመው ምንድነው? አንድ ለጣዕም ለዶሮ፣ ሁለተኛ ደግሞ እንትን እንዳይገላበጥ ያደርግብናል። ይሄ መያዝ አለበት ሽንኩርቱ ሮል ሲያደርግ የሚይዘው ነገር ያው ዶሮ አንገቱ ሰፊ ስለሆነ ይሽከረክርብናል። በአንገቱ በብረቱ ትክክል ስለማይሆን፣ ስለዚህ አንቆ እንዲይዝልን ሽንኩርት ከዚህ ተለቅ ያለን ቢሆን ጥሩ ነው። ከዛ ብረቱን እንሰካውና ስጋው ጫፍ ላይ ማድረግ የለብንም።
ሙሉ እግሩ መሀሉ ነው መውጋት ያለብን። ከዛ ብሎን ካሰርን በኋላ በፊትም በኋላም እርግጠኛ በኋላ ስለሚያቃጥለን በደንብ መታሰር አለበት። ከዛ ወደ ፎረኑ አስገብተን ይኸው እንደዚህ ነው ሮል የሚያደርገው። ቢያንስ በትንሹ 2 ሰዓት ይፈልጋል። ከ2 ሰዓት እስከ 2 ተኩል። እዚህ ጋር ሩዝ ቀቅያለሁ። እንዴት ነው የቀቀልኩት? ሁሉንም መቅረጽ ስላልቻልኩኝ ሩዙ እንዴት መሰላችሁ እንዳይፈርስ ያው በስመቲ ነው ጠቆር የሚለው ማለት ነው። በፈላ ውሃ ትገለብጡበታላችሁ፣ ሳህን ላይ ትከሩታላችሁ። ከዛ ከ15 ደቂቃ በኋላ ደፍታችሁ እንደገና በፈላ ውሃ ትከሩታላችሁ። ሁለቴ ማለት ነው። መጠንፈፍ አለበት። ከዛ በኋላ ከተጠነፈፈ በኋላ ትቀቅሉታላችሁ በትኩሷ በሌላ ድስት ማለት ነው። ከዛ ሽንኩርት ትጠብሳላችሁ። ከዛ ብዙ ሰዓት አይፈልግም፣ በትንሿ ታብስሉታላችሁ። ሽንኩርቱን ደግሞ በዘይት መጥበስ፣ ልክ ሲያልቅ ከላዩ ማድረግ። ከዛ ቲማቲሙ ደግሞ ይሁን ለ4 ለ5 ቦታ ከተፍ አድርጋችሁ ሽንኩርቱን በዘይት ጠብሱትና ከሙን ባህራት ቅመም አድርጋችሁበት ከተጠበሰ በኋላ በርበሬ፣ ዘይት ታደርጋላችሁ። ከዛ ሽንኩርቱ መጠበስ አለበት። ከዛ ቲማቲሙ አለቀ። ከዛ ቃሪያ መጨመር ነው። ከዛ አንድ ላይ በብሌንደር መፍጨት። አሁን ሩዙ አልቋል። ይሄ አሁን ባይሞቅ ሩዙ በፈላ ውሃ ባይደረግ እንደዚህ ሀባ አይሆንም፣ እንትን አይሆንም። ያልፈረሰ ማለት ያልተሰባበረ እንዲሆንላችሁ በቃ ማገንፈል አለባችሁ። በሙቅ ስቲም መደረግ አለበት። አለበለዚያ ይደቅና ወይ የሆነ ብቻ ደስ አይልም። እዚህ ጋር እርድ ከሌላችሁ ሩዝ ላይ ስታረገው ፉድ ከለር ማረግ ቢጫ እንዲሆን አሪፍ ይሆናል። ነጭ ከሚሆን ከለር እንደዚህ 2 አይነት ሲሆን አሪፍ ነው። እና ቀረፋና ቅርንፉድ ከሙን አርጋችሁ ነው የሩዝ ውሃ ስትጥዱት ማለት ነው። እና አሁን አሪፍ ሆኖ ደርሷል። ሽንኩርቱ የቀደም ያሳዩዋችሁ ተጠብሶ ማለት ቡኒ ሲሆን ነው የምታረጉት። ሩዙ ላይ ሲያልቅ ውሃ እያለው አታርጉት። ሩዙ ላይ ልክ አለቀ ስትሉ እሱን ከላይ ማድረግ ግን ትኩስ መሆን አለበት። አሩስቶ ደርሷል። አሪፍ ሆኖ ሁሉም ቦታ ቡኒ ይሆናል። ከዛ ለዲኮር የሚሆን ያው ሽንኩርት እኔ በጥሬው አልወድም። ሽንኩርት ብታረጉ አሪፍ ነው። ቲማቲም፣ ቃሪያ ሽንኩርቱ የያበሻው ሳይሆን የእንትኑ የፈረንጁ አለ አይደለ? ባሮ ሽንኩርት እሱም አሪፍ ነው፣ ያባላል። ሰላጣም ሎሚ ታረጋላችሁ፣ ቃሪያ ታረጋላችሁ። በጣም አሪፍ ነው። ለዶሮ ቅመም ወሳኝ ነው። በቃ ቅመሙ ነው ዋናው እና አስተጣጣው ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ላይክ፣ ሼር፣ ኮሜንት በማድረግ ተባበሩኝ። ይሄኛው ቅድም ቲማቲም ያሳየዋችሁ ፈጭቸው ነው። በብላይንደር መፍጨት አለባችሁ። እና ይሄ ሽንኩርት፣ ቲማቲም፣ ቃሪያ ነው ግን መጠበስ አለበት።
እስቲ እንቅመሰው። በጣም ያቃጥላልና ለእንትን ለማለት ራሱ በየቤታችሁ ሞክሩት ላለው። እስከዚያው በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።